በሕግና በወንጌል መካከል ያለው ልዩነት ይህ እንግዲህ ለብዙዎች ጥያቄ ሆኖ የቆየ ነገር ይመስለኛል። ብዙዎች ምሁራን፣ የመጽሐፍ ቅዱስ አስተማሪዎች፣ ቴዎሎጂ ምሁራን የሚከራከሩበት፣ ብዙዎች ስምምነት ላይ ያልደረሱበት፣ በብዙዎች ዘንድ ክርክርን ያስነሳ ጉዳይ ነው ብዬ አስባለሁ። በጥቂቱ ከእግዚአብሔር ቃል እንመለከታለን። ለዚህ ጉዳይ መልስ እናገኛለን። በሕግና በወንጌል መካከል ያለው ልዩነት ምንድን ነው የሚለውን ዛሬ እንመለከታለን። ልዩነታቸው ምንድን ነው? በብዙዎች ዘንድ ይሄ ሰዎች ምሁራን በተለያየ አቅጣጫ በተለያየ ሃይማኖቱ ውስጥ እየተወራ ያለ ሰዎች እየተከራከሩ ያለ አይ ሕግ ነው፣ አይ ሕግን መጠበቅ መታዘዝ አለብን፣ አይ በክርስቶስ ደግሞ እንደዚህ በጸጋ ድናችኋል ብላችሁ እንደፈለጋችሁ ኃጢአት ትሰራላችሁ፣ እንደፈለጋችሁ ትመላለሳላችሁ እያሉ ለሚከራከሯችሁ በብዙ ውዝግብ ውስጥ ያላችሁ ዛሬ በዚህ ቪዲዮ መልስ ታገኛላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ በዚህ ቻናል የሚለቀቁትን አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። በሕግና በወንጌል መካከል ያለው ልዩነት ምንድነው? መጀመሪያ ስለ ሕግ እንመልከት። ሕግ የሰውን ኃጢአተኝነት ይገልጣል። ከኃጢአት ለማምለጥ የሚያስችልበትን አቅም ግን አይሰጥም። የሚገርማችሁ ይሄ ሕግ የተሰጠው በዘጸአት ምዕራፍ 20 ላይ ከቁጥር 1 እስከ 17 ስትመለከቱ ኢየሱስ ክርስቶስ እስራኤላውያንን ከግብፅ ሀገር ካወጣቸው በኋላ በሲና ተራራ ላይ ያንን ሕግ መጣቸው እንመለከታለን። ይህን ክፍል የምትፈልጉት ዘጸአት ምዕራፍ 20 ላይ ታገኛላችሁ። ይህን ሕግ ለምንድን ነው የሰጠው ሲባል አንደኛው ምክንያት ምንድን ነው? ይሄ የተሰጠበት ምክንያቱ ሕጉን እግዚአብሔር የሰጠው ለምንድን ነው? ለእስራኤላውያን እግዚአብሔር ሕጉን የሰጠበት ምክንያት ምንድን ነው? እንግዲህ መርሳት ያለባችሁ ከዚህ በፊት በለቀኳቸው ቪዲዮዎች ላይ እንግዲህ የዘፍጥረትን መጽሐፍ እያጠናን ያለ ነው። ሕግ የተሰጠበት ምክንያት በመጀመሪያ እግዚአብሔር ሰውን ሲፈጥር እንግዲህ ከራሱ ጋር ሰው እንዲኖር አድርጎ ነው። ሰው መንፈስ ሕያው ነፍስ ያለው ሆነ የሚለው ዘፍጥረት ምዕራፍ 2 ላይ እንደተመለከት ነው። ሰው ሕያው ነፍስ ያለው ሆነ፣ እፍ አለበት፣ መንፈሱን እስትንፋሱን እፍ አለበት እግዚአብሔር አምላክ እና ሰው ነፍስ ያለው ሕያው ሆነ። ሰው የሚገርማችሁ ነገር በዛች እስትንፋስ ውስጥ መንፈስ የሚባል ነገር አለ። በዛች እስትንፋስ ውስጥ ያ መንፈስ እኛ ከእግዚአብሔር ጋር እንድንኖር ተደርገን ስለተፈጠረን ከሱ ጋር ህብረት እንድናደርግ ነው ይሄ መንፈስ የተሰጠን። ለምን? ከእግዚአብሔር ጋር ህብረት እንድናደርግ ከሱ ጋር እንድንኖር ነው የተሰጠን። ክብር ለጌታ እና ሰው ነፍስ፣ መንፈስ፣ ስጋ አለበት ማለት የሰው ልጅ ነፍስና ስጋ ካለው በልቶ ጠጥቶ መኖር ይችላል። መንፈስ የተባለው ነገር ለምንድን ነው የተሰጠው ሲባል መንፈስ የተሰጠው ከእግዚአብሔር ጋር ህብረት እንድናደርግ ከሱ ጋር እንድንኖር ተሰጥቶናል ማለት ነው። እና እግዚአብሔር መጀመሪያ ሰውን ሲፈጥር ህብረት ከሱ ጋር እንድንኖር ነው የፈጠረን ማለት ነው። ስለዚህ ያንን ደግሞ በዘፍጥረት ምዕራፍ 3 ላይ ጠላት መጥቶ ያንን ከወሰደ ከእግዚአብሔር ጋር ያለን ህብረት ካቋረጠ በኋላ እና በዚህ ክፍል ላይ እግዚአብሔር እንደገና በቃ ሰዎችን በነገራችን ላይ ከግብፅ ባርነት ነፃ ማውጣታቸው ኢየሱስ ክርስቶስ ከኃጢአት ባርነት ሰዎችን ነፃ እንደሚያወጣ ምሳሌ ነው ይሄ። እና እግዚአብሔር ሰዎች አሁን የእስራኤል ሰዎች ከሱ ጋር ህብረት እንዲያደርጉ በመካከላቸው የትኛውንም አይነት ከግብፅ ይዘው የወጡት የትኛው አማልክት ቢኖር እንዳያመልኩ በብዙ ሁኔታ ከሰዎች ጋር ባላቸው ግንኙነት ሰላም እንዲኖር እርስ በርሳቸው በስርዓት እንዲኖሩ ከእግዚአብሔር ጋር ያላቸው ግንኙነት ጤናማ እንዲሆን እግዚአብሔር ሕግን ሰጣቸው። ምክንያቱም ይህ ዘፍጥረት 20 ላይ የተሰጠው ሕግ እግዚአብሔርና ሰው እንዴት ነው መኖር ያለበት፣ ከእግዚአብሔር ጋር ሰው እንዴት ተስማምቶ መኖር ያለበት። እግዚአብሔር ቅዱስ ነው፣ አምላክ እሱ ብቻ ነው። ስለዚህ በፍጹም ነፍሳችን፣ በፍጹም ሐሳባችን፣ በፍጹም ልባችን እግዚአብሔር እንድንከተለው እግዚአብሔር ይፈልጋል። ስለዚህ ሰዎች ከእግዚአብሔር ጋር ያላቸው ግንኙነት አንደኛ 10 ትእዛዛት የተሰጠበት እግዚአብሔር ሕግን ትእዛዛትን የሰጠበት ምክንያት እየነገርኳችሁ ነው። የሰጠበት ምክንያት እግዚአብሔርና ሕዝቡ አንድ ላይ የሚኖሩበት ምን አይነት ግንኙነት ከሰዎችና እግዚአብሔር መኖር አለባቸው፣ ከእግዚአብሔር ጋር ምን ሲሆኑ ህብረት አድርገው መኖር የሚችሉት። እንግዲህ ሕግ የተሰጠን እግዚአብሔር እንድናመልክ የተሰጠን ነገር ነው። ሕግ ከእግዚአብሔር ጋር እንድንኖር ሕግ በጣም መልካም እንደሆነ መጽሐፍ ቅዱሳችን ሮሜ ምዕራፍ 7 ከቁጥር 12 ላይ ስለዚህ ሕጉ ቅዱስ ነው፣ ትእዛዛቱም ቅድስናና ቅድስት በጎ ናት ይላል። ጻድቅ ናት፣ ቅድስት ናት። የእግዚአብሔር ሕግ ቅድስት ናት። የእግዚአብሔር ሕግ መልካም ነው። አያችሁ። ነገር ግን ይህ ትእዛዝ ይህ ሕግ ሰዎችን የኃጢአት እንዳይሰሩ አቅም አይሰጣቸው፣ ኃጢአትን እንዲያሸንፉ አቅም አይሰጣቸውም። ይህ ሕጉ ምንድን ነው የሚያደርገው ሲባል ይገልጣል፣ ኃጢአትን ይገልጣል። አንድ ሰው ከሰረቀ ያ ሰው ሰርቋል። አንድ ሰው ሌባ ከሆነ ሌባ ነው ይላል ሕጉ ላይ። አታመንዝር የሚል ከሆነ አንድ ሰው ሲያመነዝር እሱ አመንዛሪ ነው ይላል ሕጉ።
ያ ሰው አንድ ሰው ኃጢአትን እንዳያደርግ አንድ ሰው ኃጢአትን እንዳይሰራ ህጉ ምን አያደርግም? አቅም አይሰጥም። አያችሁ ለእስራኤላውያን የተሰጠው ህግ ይሄ ነው። ህጉ ይገልጣል። ለጣዖት ሲያመልክ ይሄ ለጣዖት አምልኳል። ህጉ ግን የወጣው እንዳታመልክ ይላል። እግዚአብሔርን አምላክን ብቻ ለአምላክ ብቻ ስገድ ይላል። ነገር ግን ለሌላ ሰግዷል ብሎ ህጉ ምን ያደርጋል? ይገልጣል አንተ። ነገር ግን ይህ ከኃጢአት ለማምለጥ የሚቻልበትን አቅም ግን አይሰጥም። ኃጢአትን የምናሸንፍበት አቅም አይሰጠንም። ኃጢአትን የምናውቅበት ኃጢአትን እንድናውቅ ያደርገናል። አያችሁ ኃጢአት ይህ ኃጢአት ነው የሚለው እንድናውቅ ያደርገናል ህግ። ነገር ግን ህግ ኃጢአትን የምናሸንፍበትን አቅም አይሰጠንም። እያዳመጣችሁ ያላችሁ ሰዎች የህግና የወንጌል ልዩነትን መካከል ያለው ልዩነት ምን እንደሆነ እየተመለከትን ነው። ስለዚህ ህግ እኛ ኃጢአት እንዳንሰራ አይከለክልም፣ አቅም አይሰጠም። ኃጢአትን እንዳንሰራ በእኛ ውስጥ አቅም አይሰጠም። አያችሁ ምን ያደርጋል? ይገልጣል። ኃጢአታችንን አብሶ ይገልጠዋል። ኃጢአታችን እከሌ እኔ አሁን ሲመ ወንዴ ነው። ስለዚህ ወንዴ የሚሰርቅ ከሆነ ወንዴ ምን ያደርጋል? ሌባ ነው ይላል። አያችሁ ሲም ይሰጠኛል። ኃጢአቱን ወይ የኔን ጥፋት አጎልቶ ያወጣዋል። እከሌ እንዲህ ያደርገዋል፣ እንደዚህ ያደርገዋል፣ እንደዚህ ኃጢአት ሰርቷል፣ እንደዚህ ገብቷል፣ እንደዚህ ወጥቷል እያለም ህግ ምን ያደርጋል? ይገልጠዋል እንጂ አቅም አይሰጥም። ኃጢአትን እኔ አሁን ኃጢአትን የማሸንፍበትን አቅም ለኔ አይሰጠኝም። ህግ ግን ምን ያደርጋል? ይነግረኛል። ምንድነው? ስርቆት ኃጢአት ከሆነ አይ ይሄ ህግ ላይ ተጽፏል፣ ስርቆት ኃጢአት ነው። አያችሁ ይሄ ህግ ግን የተሰጠን ኃጢአትን ባለመስራት፣ አያችሁ ባለመስረቅ፣ የባልንጀራዬ ነገር ሙሉ አትመኝላል፣ ሚስት አትመኝላል። ስለዚህ እንዳልመኝ ይህ ኃጢአት እንደሆነ እግዚአብሔር በሙሴ በኩል ተናግሯቸው። ይህን ካደረጋችሁ ከኔ ጋር አትኖሩም፣ ከኔ ጋር ህብረት ማድረግ አትችሉ። ይህንን የምታደርጉ ከሆነ ከኔ ጋር ህብረት ማድረግ አትችሉ። ስለዚህ ይህንን ከጠበቃችሁ፣ ትእዛዛትን ከጠበቃችሁ ከኔ ጋር ህብረት አላችሁ፣ ከኔ ጋር ትኖራላችሁ። ስለዚህ ይህ ህግ ለነሱ ለእስራኤላውያን በዛን ጊዜ አቅም አይሰጣቸው። አያችሁ አቅም አይሰጣቸው። ምን ያህል እግዚአብሔር የሚጠላውና የሚወደው ነገር እንዲለዩ ያደርጋቸዋል እንጂ አቅም አይሰጣቸውም ነበር። እና ይሁን እንጂ ህግን ደግሞ መጠበቅ ብቻ ቀድሞ ተሰጠው ለመልካም ስለሆነ ኃጢአተኛው ህይወት ያገኝበታል። ህግን መጠበቅ ብቻ አቅም ቢኖር ለመልካም ነው ህግ ተሰጠችው። ህጉ ጻድቅ ናት፣ በጎ ናት ይላል እግዚአብሔር። ህግ መጠበቅ ብንችል ጥሩ ነው ህጉ። ነገር ግን መጠበቅ አንችልም። አያችሁ የሰው ልጅ በዘፍጥረት ምዕራፍ 3 ላይ በተፈጠረው አዳም በሰራው ስህተት የአዳም ኃጢአት በነገራችን ላይ እዛው ላይ የሚያልቅ አይደለም። በሱና በሚስቱ ላይ የሚያልቅ አይደለም። በልጆቹ ላይ የሚያልቅ ብቻ አይደለም። ፍጥረት ነው ሁሉ የሱ ውድቀት ውጤት ፍጥረት ነው ሁሉ የደረሰ ነው። ለፍጥረት ሁሉ የተረፈ ኃጢአት ነው እሱ የሰራው። አያችሁ ስለዚህ ከዚህ ከዘራ ኃጢአት ነፃ መውጣት የምንችለው ይህን ህግ ጠብቀን አይደለም። ቅድም እንዳልኳችሁ ይህን ህግ በመጠበቅ እኔ ጸድቃለሁ የምንል ከሆነ መቼም ቢሆን ጽድቅን ልናገኝ አንችልም። በዚህ ህግ እኔ ህግን ጠብቄ መልካም ሰርቼ እንዲያርቄ አገኛለሁ ጽድቅን፣ በቃ እኔን ነፃ አውጣለሁ ካላችሁ አትችሉም። አሁን ዛሬ ራሱ መልካም ብትሰሩ በእድሜያችሁ መልካም ሰርታችሁ ብታልፉ፣ ነገር ግን የዘር ኃጢአት አለ። ዘፍጥረት 3 ላይ የሰው ልጅ የሰራው ኃጢአት አለ። ያ የዘር ኃጢአት ስለ ያንን ማስወገድ በምንድን ነው የምታወራሩት? ያንን በምንድን ነው የምታወራሩት? ስለዚህ ኃጢአት እግዚአብሔር ልጅን ኢየሱስ ክርስቶስን ሰጥቷል፣ ሰው ሆኖ መጥቷል። አላችሁ ክብሩን ጥሎ ፊልጵስዩስ ምዕራፍ 2:6 ላይ ስንመለከት ሰውን በቃ አምላክነቱን እንደ መቀማት አልቆጠረው፣ ከእግዚአብሔር ጋር መተካከል እንደ መቀማት አልቆጠረው ይላል። ክብር ለጌታ ይሁን። ለምን ሲባል ሰው ራሱን ነፃ ማውጣት አልቻለም፣ ከዚህ ኃጢአት ራሱን ማዳን አልቻለም ሰው። ስለዚህ እግዚአብሔር ይህንን ህግ ሲሰጣቸው ሰዎች ቢጠብቁ መልካም ነገር አይችሉም ሰዎች። ይህ ህግ አቅም አይሰጣቸው። ህጉ ምን ያደርጋል ሲባል ህጉ ኃጢአተኛ ነው ብሎ ኃጢአት ሲሰራ ያንን ይገልጠዋል እንጂ ሌላ ነገር አያደርግም። ክብር ለጌታ ይሁን። እና ህጉ ደግሞ እግዚአብሔርን እንደ ፈጣሪ እንድንታዘዝ እንድናከብር አደርገናል። በቃ እንድናከብረው እንዲያከብረው እሱ ፈጣሪ ነው፣ እሱ እግዚአብሔር እንደ ትእዛዝ አይነት እንደ ኮማንድ ፖስት እንዲህ ካላደረክ የሚባል ነገር አለ አይደለ? እንደዚሁ ያደርገናል ህግ። ግን አቅም አይሰጣል፣ እንድንታዘው አያደርገንም፣ ግዳጅ ያደርግብናል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የህግ ይሄንን ይመስላል። በቃ ህግ የተሰጣቸው ከእግዚአብሔር ጋር ህብረት እንዲያደርጉ። ቅድም እንዳልኳችሁ
በህዝብና በእግዚአብሔር መካከል ስለሚኖረው ግንኙነት እና በህዝብና በእርስ በርስ ህዝቡ እርስ በርስ ግንኙነት ሊኖረው ስለሚገባ ስርዓት ይናገራል ህጉ። ስለ ወንጌል ስንመለከት እንግዲህ ወንጌል ግን ይላል በክርስቶስ በኩል በእርሱ ውስጥ እግዚአብሔር እንድናመልኩ ያደርገናል። እግዚአብሔር እንድናመልኩ አቅም ይሰጠናል። ቅድም ብያቸዋለሁ፣ ህግ ይገልጣል። እከሌ ኃጢአተኛ ነው፣ ሰርቋል፣ አመንዝሯል፣ እንዲያርጓል ይላል። የባልንጀራውን ቤት ተመኝቷል ብሎ ይገልጣል፣ ይናገራል። ወንጌል ግን ያንን የተሰጠውን ህግ ያን እንዲጠብቅ እግዚአብሔር እንዲታዘዝ አንድ ሰው እግዚአብሔር እንዲታዘዝ ጸጋው ያደርጋል። ክብር ለኢየሱስ ይሁን። ይህንን የምናገኘው ቲቶ ምዕራፍ 2:11 ላይ ይህም ጸጋ ኃጢአተኝነትና የዓለምን ምኞት ክደን የተባረከውን ተስፋችን ኢየሱስ ክርስቶስ እንድንጠብቅ ያደርገናል። አያችሁ፣ ኃጢአትን እንድንክድ ያደርጋል። አሁን እኔ ኃጢአትን በቃ አላደርግ ማለት ይችላል። ኃጢአት በእኔ አቅም የለውም። ክብር ለኢየሱስ ይሁን። ሰው በክርስቶስ ሲሆንና ከክርስቶስ ውጪ ሲሆን ያለው ሰው በክርስቶስ ካልሆነ ከክርስቶስ ውጪ ከሆነ በአጋንንት ቀጠና ውስጥ ነው ያለው አንድ ሰው። ክብር ለጌታ ይሁን። በአጋንንት ግዛት ውስጥ ያለ ሰው ደግሞ የአጋንንትን ስራ አስፈጻሚ ነው የሚሆነው። በምን ማለት አልሰራ ማለት አይችልም። እኔ ግን በክርስቶስ ኢየሱስ የዳንኩ በእርሱ የተመረጥኩ የተዋጀው ስለሆንኩ የእሱ ስለሆንኩኝ ኃጢአትን ማድረግ አልችልም። ክብር ለኢየሱስ ይሁን። አሁን እኛ አማኞች የሆኑ በክርስቶስ የሆኑ ኃጢአትን እንሰራው እያወቅን በድፍረት ነው የምንሰራው። ኃጢአትን ሳናቅ ምናምን ተሸውደን ምናምን አይደለም። ምክንያቱም መንፈስ ቅዱስ በውስጣችን አለ። አሁን አንዳንድ ጊዜ በቃ እንደ ድናል እንደፈለክ ሆን ይላል። አትችልም። በቃ እንደፈለክ መሆን አትችልም። ጸጋው አያስችልህም። ኃጢአትን እንድታረቅ አቅም አይሰጥህም። እንድትክድ ነው የዓለማዊን ምኞት የዓለምን ምኞት የክርስቶስ ጸጋ ያ በውስጥ ያለው ምን ያደርጋል? ኃጢአትን እንድትክድ እንድትጠላ እንድትሸሽ ያደርጋል። ህጉ ግን የተሰጣቸው ህግ ኃጢአት ላይ አቅም አይሰጣቸው፣ እንዳያደርጉ አይሰጣቸው፣ ይገልጣል እንጂ። ይህ ወንጌል ግን አቅም ይሰጣል። ኃጢአትን እንዳያደርጉ የዓለምን ምኞት እንዲክዱ ኃጢአተኛታ የዓለማዊ ምኞትን ሁሉ እንዲክዱ አቅምን ይሰጣቸዋል። እግዚአብሔርን ደግሞ በግዳጅ ሳይሆን ግድ ስለሆነብን ሳይሆን ወደን እንድናመልከው ወደን እርሱን እንድንፈልገው እግዚአብሔርን እንድንራብ ያደርገናል። ይህ ጸጋ በውስጣችን አለ። ክብር ለኢየሱስ ይሁን። አያችሁ አንዳንድ ሰዎች በቃ አንድ ድኛለሁ በቃ ብለው ከምንጩ ጋር ስላልተገናኙ ኃጢአት ያሸንፋቸዋል። ከምንጩ ጋር ከክርስቶስ ጋር ስላልተገናኙ ስላልተዋህዱ ስላልቀረቡት ስላላወቁት ኃጢአት ያሸንፋቸዋል። ኃጢአት ውስጥ ይዘፈቃሉ ሄደው። ነገር ግን ወደ ምንጩ ስትጠጋ ከክርስቶስ ጋር ህብረት ስታደርግ ቀን በቀን በጸሎት በእግዚአብሔር ቃል በቅድስና ስትኖር አቅም እያገኘ ትሄዳለህ። አንድ ወንድማችን እንደዚህ ነው ያለው። አንድ ጓደኛዬ ነበር በፊት እና ከዛሬ 6 ዓመት በፊት ነው መሰለኝ። በጌታ አይደለም ልጅ እኔ በጌታ ይሆናል ግን የሚከለክለኝ አንድ ነገር አለ አለ። እሱ ምንድነው የሚከለክል አልኩት። እኔ የትኛውንም ኃጢአት አለመስራት እችላለሁ። ይሄ ስርቆት ብትል ምንም ኃጢአት አለመስራት እችላለሁ። ነገር ግን እቺ ዝሙት የምትባለው ማመንዘር ይሄ የሚባለው ነገር እንዴት እኔ ማቆም አይመስለኝም ማለት በቃ ልጅ። ከዛ ምንድነው ያልኩት ይሄን አለማድረግ ጸጋው ነው የሚያስችል እንጂ አንተ ባቅም አይደለም። ኃጢአትን የሚያስክድ ጸጋ ይለቀቅልሃል በክርስቶስ ስትሆን ወደ እሱ ስትቀርብ አልኩት። ክብር ለኢየሱስ ይሁን። ስለዚህ ኃጢአትን የምናሸንፍበትን አቅም እግዚአብሔር ነው የሚሰጠው። ጸጋው ውስጥ አለ። ጸጋው ውስጥ እንካፈላለን። ይህንን አቅም ይህንን ጉልበት እንካፈላለን። አያችሁ እንደ ህጉ አይደለም፣ ግባ ውጣ አይደለም። ጸጋው በውስጣችን ገብቶ እግዚአብሔርን ወደን እንድንበቃ ካልታዘዝነው አይመቸንም፣ ካልታዘዝነው አያምርብንም። ክብር ለኢየሱስ ይሁን። ካልታዘዝነው እግዚአብሔርን ካልታዘዝነው ካልኖርለት ደስ አይለንም። ምክንያቱም ጸጋው ውስጣችን ላይ ገብቶ ተጣብቀናል ከክርስቶስ ጋር። አሁን ለሆነ ነገር አይደለም፣ ትክክለኛውን አምላኳን ነፍሷ አግኝታለች። የተፈጠረችበትን ዓላማ ስላገኘች ምንድነው መኖር ይናፍቃታል፣ መኖር ይርባታል። በቃ ከእግዚአብሔር ጋር መኖር ይርባታል። ምን ሲሆን ከእግዚአብሔር ጋር ህብረት ስንኖር ወደ እርሱ ስንቀርብ በክርስቶስ ስንሆን አዲስ ፍጥረት ስንሆን እንጂ ኃጢአትን ለመስራት አንድ ድኛለሁ ክርስቶስ እኮ በቃ እኔን አድኖኛል ብላችሁ እንደገና ወደ ዓለም እንድትገቡ አያደርግም። ያ ምኞት አይሰጣችሁ። በውስጣችሁ ይህ ጥርጣሬ ካላችሁ በደም ስሙ። በውስጣችሁ አሁንም በዓለም ያለው የዓለም ምኞት ደስ የሚላችሁ ከሆነ ኃጢአትን ማድረግ የሚያስደስታችሁ ከሆነ በክርስቶስ አልሆናችሁ። እናንተ አልዳናችሁ። በክርስቶስ ሆናችሁ ወደ እርሱ ተጠግታችሁ አምናችሁ ተቀብላችሁ ወደ ጸጋው የቀረባችሁ በእግሩ ስር ያላችሁ እሱን የምትጠሙ ኃጢአት የማድረግ ምኞት ውስጣችሁ ላይ አይኖርም።
እግዚአብሔርን አልፈልግ ማለት አትችሉም። በቃ እግዚአብሔርን አለመታዘዝ አትችሉም። ለምን ሲባል ጸጋው ነው የሚያደርገው። ነገር ግን ውጪ ያለው የጨለመው ጥላችሁ መጣው ያ መናፍቃችሁ ከሆነ አልተጣበቃችሁም ከክርስቶስ ጋር። ኃጢአት ሰርታችሁ ልትገኙ ትችላላችሁ በአንድም በሌላ። ነገር ግን ስለኛ የሚማልድልን በአብ ቀኝ ደግሞ አለ። ክብር ለኢየሱስ ይሁን። ነገር ግን ሆን ብላችሁ በቃ እኔ ድኛለሁ ከዚህ በኋላ ክርስቶስ የዘላለምን ተከፍሎኛል ብለህ ዝም ብለህ የሆነ ትንሽ ምትገባ ከሆነ ክርስቶስ ከፍሎልኛል፣ በቃ የዘላለሙን ክርስቶስ ኢየሱስ ላይ ነው ዋጋ ከፍሎልኛል፣ ተሰቃይቶልኛል፣ እኔ በቃ ስጋን አስደስቼ እኖራለሁ የምትል ከሆነ አልዳንክም። መጀመሪያውን አልዳንክም። አንተ የዳነ ሰው ወደ ጸጋው ዙፋን የቀረበ ሰው ምን ይሆናል? ቅድስና ያምረዋል፣ እግዚአብሔርን መታዘዝ ያምረዋል። ይህን የሚያደርገው ውስጡ የገባው ጸጋ ነው። ኃጢአትን እንድታደርግ አያገፋፋህም። ክብር ለኢየሱስ ይሁን እና በእርሱም ውስጥ የእግዚአብሔርን ጽድቅ፣ ኃይል፣ ቅድስናና ምሕረት እንድናይና እንድንለማመድ አስችሎናል። ምኑ ሲባል ቅድስና ማለት ምኑ ሲባል ጸጋው፣ የእግዚአብሔር ጸጋ ክርስቶስ ኢየሱስ በውስጣችን ያለ በመካከላችን ያደረው ኃይል ይሰጠናል፣ ጉልበት ይሰጠናል፣ እንድንቀደስ ያደርገናል። ክብር ለኢየሱስ ይሁን። ስለዚህ ሕጉ ምን ያደርጋል ሲባል ይገልጣል። ወንጌል ደግሞ ምን ያደርጋል ሲባል አቅም ይሰጠናል። ለምን ሲባል ኃጢአትን እንዳናደርግ። በዚህ ሰዓት በተለያየ አቅጣጫ እኔ በራሴ ጸድቃለሁ እያላችሁ ያላችሁ ሰዎች ካላችሁ አትችሉ። አንዳንድ ጴንጤዎች እንደዚህ ያደርጉም በቃ ምን ጸጋ ብቻ እያሉ እንደፈለጉ ይሆናል። አይደለም፣ እንደፈለግን አንሆንም። በፊት እኮ ያመነዘረ ተብሎ ተጽፏል ኢየሱስ ክርስቶስ ሲያስተምራቸው። አሁን ግን ወደ ሴት ያየና የተመኛት ነው ያለው። ያመነዘረ የተባለውን ቀይሮ ያየና እንደው ጠንክሮ ሕጉን ጠበቅ አድርጎ ነው ያለው ኢየሱስ። የወንጌልና የሕግ ልዩነት ይሄ ነው። ሕግ ያሳያል፣ ይሄ እንዲህ ብሎ ያሳያል። ወንጌል ደግሞ አቅም ይሰጣል። ወንጌል ክርስቶስ ነው። ክርስቶስ ኢየሱስ ብቻውን ያድናል። ክብር ለጌታ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ቀጣይ የሚለቀቁ ቪዲዮዎች እንዲደርሳችሁ አሁንም ሰብስክራይብ እንድታደርጉ ደወል ምልክቱን እንድትጫኑ ላለው ይህንን ቪዲዮ ለብዙዎች እንድታደርሱ ላለው ደግሞ እግዚአብሔር አምላክ ዘመናችሁን ይባርክ። ሻሎም